ስትሪፕ አካውንት እንዴት እንከፍታለን? ኢትዮጵያ ውስጥ ሆነን እንዴት ስትሪፕ አካውንት እንቀበላለን? እንዴት እንከፍታለን? ሰላም ጤና ይስጥልኝ የቻናሉ ተከታታዮች፣ ዛሬ ስትሪፕ አካውንት እንዴት ነው የምንከፍት ነው ማሳያችሁ። ብዙዎቻችሁ ታውቃላችሁ ስትሪፕ አካውንት በጣም ወሳኝ ነው፣ ግን አለመታደል ሆኖ መጠቀም አንችልም። ለአውሮፖቹና ለአንዳንድ ሀገር ለተመረጡት ነው። ኢቭን ለነ ኢንዲያ አይቻልም። እንዴት ነው ኢትዮጵያ ውስጥ ነው እንዴት ስትሪፕ አካውንት መቀበል እንችላለን፣ እንዴት መክፈት እንችላለን የሚለውን ነው ማሳያችሁ ዛሬ። እዚህ ኢትዮጵያ ውስጥ ነን በአሜሪካ ኤልኤልኤስ ንግድ ፍቃድ አውጥተን ስትሪፕ አካውንታችን መክፈት እንችላለን። እንዴትስ ንግድ ፍቃዱን ማውጣት እንችላለን፣ እንዴትስ መክፈት እንችላለን የሚለውን እናያለን። በዝርዝር ረዘም ባለ ቪዲዮ ነው ዛሬ የምናየው። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ ጀምሩ፣ ምክንያቱም ይህ ቪዲዮ ጠቃሚ ነው። ብዙዎቻችን ስትሪፕ አካውንት መጠቀም እንፈልጋለን፣ ግን ህጉ በጣም ከመክረሩን ሀርድ ከመሆኑ የተነሳ መጠቀም አልቻለም። ዛሬ ህጋዊ በሆነ መንገድ ስትሪፕ አካውንት እንዴት ከፍተን እንጠቀማለን ኢትዮጵያ ውስጥ የሚለው እናያለን። ድጋሚ ብሮዘራችሁ ላይ ትገቡና እንደዚህ ስትሪፕ አካውንት ብላችሁ እዚህ ጋር ሳይን አፕ ኤንድ ክሬት ስትሪፕ አካውንት የሚለው ስም መጠቀም ትችላላችሁ። ከዛ እዚህ ጋር ክሬት ስትሪፕ አካውንት የሚላለን እንደፈለጋችሁ ብቻ ሳይን አፕ እና ክሬት የሚል ካገኛችሁ ከሎጊን ውጪ ከዛ እንዴት ጠቅ ታደርጉት ነው የሚጀምረው። ልክ እንደዚህ ይገባልናል። ላይ እንደዚህ ትገባላችሁ ስትሪፕ ብላችሁ። ከዛ እዚህ ጋር ኢሜል ታስገባላችሁ፣ ያልተነካካ ኢሜል ታስገባላችሁ ከዚህ በፊት ያልከፈታችሁበት። ከዛ እዚህ ጋር ደግሞ ስማችሁ ሙሉ ስም ማለት ነው። እዚህ ጋር ፓስፖርት ታስገባላችሁ። እዚህ ጋር ዩናይትድ ስቴትስ ባለበት ነው ፓስፖርት ታስገባላችሁ። ፓስፖርት ቀላቅላችሁ ማለት ነው። 10 መሆን አለበት፣ ስፔሻል ካራክተር ማለት ነው። ቀላቅላችሁ ክሬት አካውንት እንለዋለን። እንደዚህ ፈልጎ በኢሜል ኮንፊርም አድርጉኝ ላይ ይላል ማለት ነው። ኮንፊርም እናደርጋለን። ልክ ክሬት ብሎ ፕሮሰስ ሲጨርስ ቴክስት ያደርግልናል። ኦቲፒ ልኩና እሱ ገብተን ነው ኮንፊርም እናደርጋለን። እዚህ ጋር ኢሜል አለ። ኢሜል ከልናል። በኢሜላችሁ ገብታችሁ ቬሪፋይ ታረጋላችሁ። ከዛ ቀጥታ ወደ ብሮዘራችሁ ያስገባል፣ ወደ ዳሽቦርድ ማለት ነው። እዚህ ጋር ነው የምንሞላው ማለት ነው። ዳሽቦርዳችን ጋር ገባ በኋላ እዚህ ጋር የሚሞሉ አሉ። በጥንቃቄ እያያችሁ እናንተ መሙላት ነው ማለት ነው። ትንሽ እንጠብቀዋለን። ቬሪፋይ ኢሜል ያለ። ስለዚህ ስትሪፕ ላይ ያስገባችሁት እንትን አለ አይደል? ቅድም ክሬት ያደረጋችሁት እንትን እሱን ነው የምታስገቡ። ከዛ ሎጊን እናደርገዋለን ማለት ነው። ፓስወርዳችን አስገብተን ገባን። ከዛ አክቲቭ የሚለውን ትነኩታላችሁ። አክቲቭ ካላችሁ በኋላ እዚህ ጋር ወደ ዳሽቦርድ ነው የሚያስገባን። ለመክፈት ዳሽቦርዳችሁ ትንሽ ይዝጋል። ለዛ ነው በጣም ሃይ። እንደዚህ ገባችሁ በኋላ ቢዝነሳችሁ ስም ትሰጡታላችሁ ማለት ነው። ቢዝነሳችሁ ስም ከሰጣችሁ በኋላ ሎኬሽኑ እንዳለ ነው የሚሆነው። ዩናይትድ ስቴትስ ነው፣ ምክንያቱም ባንክ ስለምናገናኝ ዩናይትድ ስቴትስ እንዳለበት ነው የሚሆነው። ቅድም እንደሞላ ነው በስማችን ማለት ነው። ከዛ እዚህ ዌብሳይት ይላል። ኢንስታግራም ወይም ደግሞ ቴሌግራም ምናምን ማገናኘት ትችላላችሁ። ፌስቡክ እዚህ የራሳችሁን ዲስክሪፕሽን መጻፍ ትችላላችሁ ከዌብሳይታችሁ ጋር ሄድ ማለት ነው። ስለዚህ የኢንስታግራም ወይ የፌስቡክ ወይ የቴሌግራም ሊንክ ይዛችሁ ትመጣላችሁ የዌብሳይታችሁ ማለት ነው። ፊንስሱ ከስራችሁ ጋር ከመረጣችሁት ቢዝነስ ጋር የሚሄድ ማለት ነው። ከዛ ሊንክ በዚህ ጋር እንዳልኳችሁ ፌስቡክ ወይ ኢንስታግራም ወይ ቴሌግራም እንትን ማለት ትችላላችሁ። ስለዚህ ጋር ኮንቲኒው እንለዋለን። ከዛ እንደዚህ ኮስቶማይዚንግ ብሎ ልክ ይላል። ሃው ዱ ዩ ዋንት ቱ ማኔጅ ታክስ ፍራውድ ኤንድ ዲስፒትስ ካን ቼንጅ ዘ ሌተር ይላል። እዚህ ጋር ምንድነው እኛ የምናደርገው መሰላችሁ? እዚህ ጋር ስኪፕ ነው የምንለው እዚህ ጋር፣ ምክንያቱም የታክስ ምናምን እኛ አሜሪካ ነዋሪ ስላልሆነ አያስፈልገንም። እዚህ ጋር ስኪፕ የምትለው ታያችኋለች። እሷን ስኪፕ ትላላችሁ። ከዛ እዚህ ጋር አክሴፕት ኦንላይን ፔመንት እና ሰንድ ኢንቮይስ የሚለውን ነው የምትሉት። ሌላ እንዳትጨምሩ ማለት ነው። ሁለቱም ብቻ ነው የምትጠቀሙት። ከዛ ኮኔክት ትሉታላችሁ፣ ኮንቲኒ ማለት ነው። ከዛ እዚህ ጋር ሴት አፕ ኢን ዘ ዳሽቦርድ ይላል። ኮንቲኒ ትሉታላችሁ። ኦልሬዲ ቢዝነስ አካውንታችን ከፍተን ማለት ነው።
ከዛ እዚህ ጋር ይሁን ለምሳሌ አሁን ጌት ስታርትድ ሳንድቦክስ እና ዩር ሳንድቦክስ ኢዝ ሴፍ ኤንቫይሮንመንት ፎር ቴስቲንግ ዩር ካን ትራይ ኦር ፊቸርስ ዊዛውት ኤኒ ሪሙቭመንት ይላል። እዚህ ጋር ጌት ዩር ላይቭ አካውንት እና ጌት ሳንድቦክስ ማለት ጀስት እንደ እንትን ማለት እንደ ዲሞ ማለት ነው። እንደ መለማመጃ ማየት ትችላላችሁ፣ ኦሪጂናሉ ሳይሆን ማለት ነው። አሁን ለምሳሌ ላሳያችሁ እንዴት ነው ዲሞ ይሄ እንትን ሳንድ ቦክስ የሚባለው ባይዞ በጣም ጠቃሚ ከሚባለው አካውንት ነው ስትሪፕ። እዚህ ጋር የእንትኑን ማየት እንችላለን። እንዳልኳችሁ እየከፈተ ነው። ሳንድ ቦክስ ነው ላይቭ ኦሪጂናሉ አይደለም፣ ጀስት በቃ ቱቶሪያል ነው። አሁን እኛ የምንፈልገው ኦሪጂናሉ ነው። እዚህ ጋር ስዊች ቱ ላይቭ አካውንት የሚለውን ትነኩትና የሚሞላውን ነገር እንሞላለን ማለት ነው። ስለ ቢዝነሳችን ዲቴል እንሞላለን። ስትሪፕ የሚቀበለውና መላክ የሚችለውን አካውንት ለመክፈት ማለት ነው። እንደዚህ ትንሽ ልክ ሊገባ ሲል ያስቸግራል። እንዳልኳችሁ ትንሽ ኔትወርኩ ትንሽ በትዕግስት እንጠብቀዋለን። ከዛም የሚሞላውን እንሞላለን ስለ ቢዝነሳችን ዲቴል ማለት ነው። እና እንዳልኳችሁ ስትሪፕ አካውንት በጣም ወሳኝ አካውንት ነው። ብዙ ጊዜ ለመክፈት ያስቸግራል። ያው ለዩሮፖቹ እና እዛ ላሉ ለእንግሊዛውያን ምናምን ነው እንትን ያለው። አብዛኛው ለኢቭን ለኢንዲያ ምናምን እንኳን እንትን አላለም። ላይክ እንደ አፍሪካን ለኤዥያ ያሉ ሀገራት በእንትን ነው የሚከፍቱት። እዛ ሆነው በእንትን ነው በዛ ባለ ካምፓኒ ነው የሚከፍቱት። እዚህ ጋር ምንድነው የምታደርጉት? ለምንድነው ሬጂስተር ቢዝነስ እና ኖን ፕሮፊት ኦርጋናይዜሽን እና ገቨርንመንት ኤቲንቲ ያለ እዚህ ጋር ምንድነው የምንመርጠው መስላችሁ? እዚህ ጋር ጥንቃቄ አድርጉ ስትመርጡ ማለት ነው። እዚህ ጋር ሬጂስተርድ ቢዝነስ ኤልኤልሲ ፓርትነርሺፕ ኦር ኮርፖሬሽን የሚለው ነው የምትመርጡት። ሌላ እንዳትመርጡ፣ ሁለተኛው ማለት ነው። ከዛ እዚህ ጋር ሲንግል ነው ወይስ መልቲ ሜምበር ነው የሚለው፣ ያው ሲንግል ነው የምታደርጉት። ምክንያቱም አንድ ሰው ብቻ ማለት ነው። አብሯችሁ ሌላ ሰው ካለ ያው ልታደርጉታላችሁ። ከዛ እዚህ ጋር ኮንቲኒው እንላለን። ከጓደኛ ጋር ሼር ከሆነ ሼር፣ የራሳችሁ ከሆነ የራሳችሁ ማለት ነው። እዛ ጋር የምናመጣው ፕሩፍ እንትን ስለሚጠይቀን ማለት ነው። ከዛ እዚህ ጋር አክቲቭ ዩር አካውንት ይላል። እዚህ ጋር ለምሳሌ አሁን እንትን እዚህ ጋር ኤርኤስ ኢምፕሎይ ኤሌክትሪክ ናምበር ይላል እዚህ ጋር። ከዛ እኔ የኔ እንትን አስገባው፣ እናንተ ቢዝነስ ኔም ታስገባላችሁ። ከዛ እዚህ ጋር አድሬስ፣ አሁን አድሬስ እዚህ ጋር መሳሳት የለብን። ምክንያቱም አድሬስ ልክ ስናስገባ እንትን ዶክመንታችን ከምንሞላው ጋር ተመሳሳይ መሆን አለበት። ስለዚህ ምንድነው የምናደርገው ካላችሁ፣ ለምሳሌ አሁን የምናመጣው እንትን ዶክመንት አለ። እኛ አሜሪካ ነዋሪ ሆነን እናስመስልበት እና ኦሪጂናል እንትን የምናገኝበት እንትን ነው ዌብሳይቶች ነው የምንገባው። እነዛ ዌብሳይት ምንድናቸው? በ10 በ20 ዶላር ሰጥተውን ኦሪጂናል እዛ ነዋሪ አሜሪካ ውስጥ ካምፓኒ እንዳለ ወይም ደግሞ ሾፕ የሆነ እንትን ቦታ እንዳለ ነው የሚሰጡት። ስለዚህ ምንድነው የምናደርገው? አሁን ስትሪፕ አካውንት ስትከፍቱ ለስራ ከሆነ እንደዚህ የምትፈልጉት በጣም ፈልጋችሁት ከሆነ እንዳልኳችሁ አሳያችኋለሁ። ዌብሳይቱ ላይ ብር ስትከፍላችሁ ትገዛላችሁ። አይኖ ጀስት ለእንትን ብዙም የማትፈልጉት ከሆነ ደግሞ ጀስት እንደዚህ ቬሪፋይ ሳታደርጉ መጠቀም ትችላላችሁ። ግን ምንድነው ብሩ በበዛ ቁጥር የሆነ ጊዜ እንትን ስለሚጠይቋችሁ ዶክመንት ስለሚጠይቋችሁ ነው። ምንድነው የምናደርገው? እዚህ ጋር አድሬስ እንሞላ። እዛ ጋር የሚሰጡን አንድ አይነት አድሬስ ማለት ነው የምንገዛው ዌብሳይት ላይ ተመልሰን ገብተን ላሳያችሁ እንዴት እንደሆነ። ቪዝ የሚባለው .com ኦሪጂናል እንትን ይሰጣል። የዩናይትድ ስቴትስም ዩናይትድ ኪንግደም የተለያየ ሀገራት ካናዳም እንትን ቢዝነስ ቦታ ይሰጧቸዋል ማለት ነው። ግን እዚህ ጋር ገዝታችሁ ነው። ለምሳሌ አሁን እዚህ ጋር ጌት ስታርድ የሚለው ስትነኩት የራሳችሁ ኤልኤልሲ ኦሪጂናል እንትን ይሰጧቸዋል። ለመንግስት እንትን እያስገቡ ማለት ነው። ለምሳሌ አሁን እዚህ ጋር እኔ ቅድም አሁን ያስገባሁት እንትን አለ ለእናንተ ላሳያችሁ። ስታርት ኦቨር ለሆነ የመጀመሪያውን እዚህ ጋር ስትፈልጉ ከመጀመሪያው ልጀምርና ሳይበዛ ኤልኤልሲ ታደርጉትና እዚህ ጋር ስታንዳርድ ካደረጋችሁ ይበዛባችኋል። እዚህ ጋር ፓሲክ ካደረጋችሁት ምንድነው ፍሪ ያለው ከዛ እንትን አይቆርጣችሁም በየአመቱ ማለት ነው። ፍሪ ያለው ከዛ እዚህ ጋር ጌት ስታርት እንለውና
ኦልሬዲ የምትከፍሉት ስንት ነው? $103 ነው። ብዙ እንዳይመስላችሁ። ለስራ የምትፈልጉት ከሆነ በጣም ትንሽ፣ ምክንያቱም ኦሪጂናል እንትን ነው የሚሰጣችሁ። ከዛ እዚህ ጋር ለምሳሌ አሁን የእንትኑን እዛ ጋር ለስትሪፕ እንትን የምትሞሉት እንትን ነው የምታስገቡት ቢዝነስ ነን እዚህ ጋር። ከዛ እዚህ ጋር ኤልኤልሲ ነው የሚሆነው። ከዛ እዚህ ጋር ሰጣችሁ ማለት ነው። አሁን ለምሳሌ በሬጅስተር ኤልኤልሲ ሆነ ማለት ነው። ከዛ አር ዩ ሬጅስተርድ ኢንኮንቲንግ ወርድ ኦፍ ወርድስ ኢን ፍሮም ኦፍ ፎርጊን ላንጉጅ ይላል። እዚህ ጋር ኖ ትሉታላችሁ። ያው የውጭ ቋንቋ ተስማሙ። ከዛ ኔክስት ትሉታላችሁ። በትንሹ ነው ማሳያችሁ፣ ረጅም ነው። ከዛ እዚህ ጋር ምን ትመርጣላችሁ መሰላችሁ? የቢዝነስ ዴይ ፍላይንግ ታይም በጣም አስቸኳይ ከሆነ የመጀመሪያው ትመርጣላችሁ። ቀስ ብሎ እንዲወጣላችሁ ከፈለጋችሁ እዚህ ጋር 3 weeks ፍላይንግ ታይም ትሉታላችሁ። አስቸኳይና እንትን ኖርማል እንደሚባለው ማለት ነው። ከዛ እዚህ ጋር ፈረስት ኔም፣ ከዛ እዚህ ጋር ቀደም እንዳልኳችሁ እዚህ ጋር አድሬስ ላይ ድረስ ኢሜል እዛ ጋር የምንሞላው አንድ አይነት ማለት ነው። ለስትሪፕ አካውንት የምትሰጠው እዚህ ጋር ስትሪት፣ እዚህ ጋር ካንትሪ ምንድነው የምታደርጉት? አሜሪካ አይደለም የምታደርጉት። አሁን ከኢትዮጵያ ላይ እየከፈትን ያለን ኢትዮጵያ ነው የምናደርገው። ከዛ ስትሪት እዚህ ጋር እንሞላለን ማለት ነው። ተመሳሳይ እዚህ ጋር እንትን እዚህ ጋር ዚፕ ኮድም ስንሞላም ፎን ናምበርም ለምሳሌ አሁን አዲስ አበባ ብለን እንሞላዋለን። ሲቲ እዚህ ጋር ዚፕ ኮድ የኢትዮጵያ እናስገባለን። የመጀመሪያ የእኛን ኢንፎርሜሽን ነው የሚወስደው። ከዛ የአሜሪካን እንትን ይሰጠናል ማለት ነው። ቦታ አድሬስ ራሳቸው ይሰጡናል። ያለውን ቦታ ሾፒንግ እንትን ቦታ አይተው ከከፈልናቸው በኋላ ወዲያውን ወርደው ይሰጡናል። ኦሪጂናል እንትን ንግድ ፍቃድ እንትን ይሰጡናል ማለት ነው። ከዛ እሱን መተን ስትሪፕ ላይ እናስገባለን። አብዛኞቹ ከኢሮፕ እና ከእንትን ውጮች ያሉ ሰዎች በዚህ ነው የሚጠቀሙት። በኤልኤልሲ ብር እየከፈሉ ያወጣሉ ማለት ነው። ጉግል ማገኘውን እንትን አድሬስ ነው የሞላሁት። እዚህ ጋር የግሬን አካውንት አድሬስ ነው የሞላሁት። ምክንያቱም ባንክ ላይ ግሬን እንትን የዩኤስዲ እንትን አካውንት ስለምሰጠው አብዛኞቹ የግሬን ነው የምጠቀሙት። እሱን ነው ለታማኝነትም። ግሬ ደግሞ ከስትሪፕ ጋር ስለሚሰራ የግሬ አካውንት ስትሪፕ አሁን ምንድነው የሚጠይቀው? እዛ ነዋሪነት ያላቸውን ባንኮች ይጠይቃል። ዩኤስኤ ከሆናቸው ዩኤስኤ። ስለዚህ ግሬ ደግሞ የዩኤስኤ እንትን ነው፣ ባንክ ነው፣ ከሱ ጋር ይሰራሉ። ሰርች ማድረግ ትችላላችሁ። ከዛ እዚህ ጋር ኮንቲኒው እንላለን። እናንተ ከጠፋባችሁ እንዳልኳችሁ እንትን ማፕ ማየት ትችላላችሁ፣ ጉግልም ማድረግ ትችላላችሁ አድሬስ። ከዛ እዚህ ጋር አክቲቭ ዩር አካውንት ብለን ኮንቲኒው ካልን በኋላ ቬሪፋይድ ፐርሰናል ይላል። እዚህ ጋር ሌጋል ፈረስት ነው የሚላል። የመጀመሪያችሁ እውነተኛው ስም ታስገባላችሁ። እዚህ ጋር ስሜ ጠፋብኝ። ከዛ እዚህ ጋር የአባታችሁ ስም ታስገባላችሁ። ከዛ እዚህ ጋር እንትን ትሞላላችሁ፣ ቀን ትሞላላችሁ፣ ዓመተ ምህረት ትሞላላችሁ። ከዛ እዚህ ጋር ስቴት ምናምን የሚለው እንደ ቅድሞ አይነት ነው የምንጠቀመው። እዚህ ጋር ልክ አንድ አድሬስ ታመጡ ያመጣላችኋል። እዚህ ጋር እኔ ተመሳሳይ የሚሆንልኝ ነው የምፈልገው። ስለዚህ ኖርዝ ቦርድ ሚኖስታ። እሺ ኦኬ። እዚህ ጋር ፖስታ ኮዱ የመጀመሪያውን አድሬስ ታስገቡ ያመጣዋል ራሱ ማለት ነው። እሺ ከዛ እዚህ ጋር ቁጥር ማለት ነው። ቁጥር ምንድነው የምናደርገው መሰላችሁ? የኢትዮጵያ ነው የምናደርገው። እዚህ ጋር ዩናይትድ ስቴትስ ነው ያለው። እዚህ ጋር ቁጥር ላይ ችግር የለውም፣ ኢትዮጵያ ማድረግ እንችላለን። ስለዚህ ኢትዮጵያ እንፈልግና እዚህ ጋር ኢትዮጵያ ፈልገን ከዛ ፕላስ 25 ብሏል የሚጀምረው የእናንተን ቁጥር ማስገባት ነው። ከዛ እዚህ ጋር ኮንቲኒ ማለት ነው።
ዋት ፕሮዳክት ኦር ሰርቪስ ዊል ኦፈር ቱ ስትሪፕ ምን አይነት ምርት ነው የምታቀርበው ይላል። እዚህ ጋር ቾይዝ አን ኦፕሽንስ የሚለው አለ። እዚህ ጋር እናንተ ፈልጋችሁትን መጻፍ ትችላላችሁ። በሶፍትዌርም በዲጂታል ፕሮዳክት እንትን ማለት ትችላላችሁ። ሶፍትዌር አስ ሰርቪስ እኔ እለዋለሁ። ከዛ እዚህ ጋር ዲስክሪፕሽን ጽፋላችሁ ማለት ነው። ወር ከመረጣችሁ በኋላ እኔ በዲጂታል ሰርቪስ ነው የመረጥኩት፣ ዲጂታል ፕሮዳክት ነው የመረጥኩት። እናንተ የፈለጋችሁት ከዛ ዲስክሪፕሽን ላይ የፈለጋችሁ ጽፋችሁ ኔክስት ትሉትና እዚህ ጋር አድ ከስተመር ሶፍት ዲቴልስ የሚለው እዚህ ጋር ኮንቲኒው እንለዋለን። ቢዝነስ ኔም ኦር ዱይንግ ቢዝነስ። ከዛ እዚህ ጋር አድ ስቴትመንት ዲስክሪፕቶር ይላል እዚህ ጋር። እሺ እዚህ ጋር ለምሳሌ ምን አይነት ስቴትመንት ዲስክሪፕሽን ሾውስ አፕ ዩር ከስተመር ባንክ ኦር ክሬዲት ካርድ ስቴትመንት ሹድ ቢ 5 ኦር 22። እሺ እዚህ ጋር ቾይስ ኦፕሽናል እንለውና ማለት ነው እንዴት እንድጻፍላችሁ ትፈልጋላችሁ ለከስተመራችሁ ይታያል። እዚህ ጋር የፈለጋችሁትን ማድረግ ትችላላችሁ። ከ2 እስከ 22 ይችላል። እኔ የመጀመሪያው መረጥኩ፣ እናንተ የፈለጋችሁትን ከዛ ኮንቲኒው ትላላችሁ። ለከስተመር እንዲታይ የሚፈልግ ስቴትመንት ነው። ሴሌክት አን አካውንት ፎር ፔይአውትስ። እሺ ማውጣት የምትፈልጉትን ይላል እዚህ ጋር። እሺ እዚህ ጋር የራሳችንን እንትን እንመርጣለን። ማውጣት የምትፈልጉበትን ብር እንትን ባንክ ነው የሚያስመርጠን እዚህ ጋር። ስለዚህ እኔ ግሬን እዚህ ጋር ፈልጋለሁ። እዚህ ጋር ግሬ ብላችሁ ነው የምትጽፉት፣ ግሬ ያላችሁ ሰዎች ማለት ነው። ጽፌው ስላልመጣ እዚህ ጋር ኢንተር ባንክ ዲቴልስ ማኑዋል ኢንስታድ የሚለው እዚህ ጋር ቀጥታ በራሳችን ጽፈን ማምጣት ይቻላል። ከዛ እሱን ትነኩትና ማለት ነው። ከዛ እዚህ ጋር አካውንት ነምበር ኮንፊርም አካውንት ነምበር ይላል እዚህ ጋር ሩቲንግ ነምበር። ስለዚህ አሁን ምንድነው የምናደርገው? አሁን የግሬን እንትን ይዘን እንምጣ። አካውንት የዩኤስዲ አካውንት ማለት ነው። ዴታ በካርድ ብቻ አይደለም፣ በጣም ምርጥ ነው እንዳልኳችሁ። ባንክ ነው በቃ ኢትዮጵያ ውስጥ ናቸው የአሜሪካ ባንክ የምትጠቀሙበት የራሱ እንትን አለው። ባንክ ትራንስፈር ብላችሁ እዚህ ጋር ዩኤስዲ ባንክ ዲቴልስ የሚለው እዚህ ጋር ለሁለት ዶክመንት የሚለው እዚህ ጋር እንደማሳያችሁ አካውንት ሆልደር አለ፣ የኔ ስም አለ። ከዛ እዚህ ጋር አካውንት ናምበር አለ። እነዚህ ነው እና አካውንት ናምበር ኮንፈርም አካውንት ናምበር ይዛችሁ ከግሬ ትመጡና የዩኤስዲ ማለት ነው ኤሮ አይደለም እና የዩናይትድ ስቴትስ ነው ያደረግነው። ያው ሰሚት እንለዋለን ማለት ነው። ከግሬ ጋር ስለሚሰሩ ይኸው ሰክሰስፉል አላ ዳን ጨረስን ማለት ነው። ግሬ ለዚህ ነው የሚመችው። ሴሌክት አን አካውንት ፎር ፔይአውት የምታወጣበትን መንገድ ባንክ ባንኬን መረጥ። እዚህ ጋር ማኑዋል እንለዋለን፣ ችግር የለውም። አውቶማቲክ ሆነ በራሱ ሊያወጣልን ነው። ኮንቲኒው እንለዋለን። ግሬ ባንክ ሁሌ ምርጫ የማደርገው ለዚህ ነው። ለሁሉም ነገር በቃ በጣም ምርጥ ነው። እዚህ ጋር ኪፒር አካውንት ሴኩር ይላል። እዚህ ጋር ፓስኬ እና አድሬስ ሴኩር። እዚህ ጋር ፓስኮዳችሁን ሴፍ አድርጋችሁ በኋላ ኮንቲኒው ትሉታላችሁ። ያው ስትሪፕ አካውንት ቶክት አጌንስት ቦርድ ሬንጅ ኦፍ ፍሮድ ምናምን የሚለው እዚህ ጋር እንዳትመርጡ፣ ምክንያቱም ያንዳንዱ ትራንዛክሽን ላይ 0.05 ይቆርጥባችሁ። እዚህ ጋር ላይት ኢንክሉድ የሚለውን ነው ከታችኛው ነው መቁረጥ እንትን መምረጥ ማለት ነው። ኮንቲኒው ላይ ያኛው ሳክስ ነው ይቆርጡባችኋል ያንዳንዱ ትራንዛክሽን ባረጋችሁ ቁጥር። ስለዚህ ጋር አውቶ ታክስ ካልኩሌሽን ኦን ዩር ሴልስ ይላል። እዚህ ጋር ታክስ ካልኩሌሽን ኦን ዩር ሴል ይላል። ይሄ ለአሁን ችግር የለውም፣ ምንም ስኪፕ ፎር ነው ማለት ትችላላችሁ። ሾው ከስተመር ሊሚት ኮሚትመንት ይላል። እዚህ ጋር ዩዝ ትሪፕ ሊሚት ዩ ካን ዳይሬክት ኦፕሽን እንትን አይልም እንትን ከምትሉት 0.5 ወይ 1% ወይ 1.5 ለበጎ አድራጎት ነው የሚለው። ሰው እዚህ ጋር ወደታች ወርዳችሁ ኖ ታንክስ ትሉታላችሁ። እዚህ ጋር የምን በጎ አድራጎት ነው ብር ሳንሰበስብ በጎ አድራጎት ምናምን እንዳትሉ። እዚህ ጋር ኢንኮምፕሊት ይላል፣ ያልጨረስነው ነገር አለ። እዚህ ጋር ታክሲ ዲቴል ይላል፣ ታክሲ ዲቴል ይቀረናል እና
ኮሚት ማኔጅመንት ኦርሺፕ። እሺ ሌሎቹ ጨርሰናል። አሁን ሰሚት የሚለው ስንት ነገር ቀረን? ሁለት ነገር ኢንኮምፕሊት አልተሟላም። አንደኛ ምንድነው እንትን ነው አይዲያችን። አንደኛ የአይዲያችን ቁጥር አላስገባም። ሁለተኛ ደግሞ የታክስ ናምበር እንዳልኳችሁ ስትሪፕ ምን ይፈልጋል? የሪል የሆነ የሚሰራ ታክስ እንትን ይፈልጋል። የታክስ ንግድ ፍቃድ። ንግድ ፍቃድ ደግሞ እንዴት ነው የምናገኘው ብያቸዋለሁ ቅድም። ንግድ ፍቃድ ኦሪጂናል የሆነ ንግድ ፍቃድ እዚህ ጋር የፌክ ብናስገባ ሙሉ ለሙሉ ነው የሚዘጋው። ንግድ ፍቃድ ቅድም እንዳልኳችሁ በርካሽ ንግድ ፍቃድ ማሰራት እንችላለን። እዛ ባለ ሰው ካምፓኒዎች ቅድም እንዳሳያችሁ ዌብሳይቶች ጎግል ማድረግ ትችላላችሁ። ሪል የምትፈልጉት ከሆነ ስትሪፕ አካውንት ማለት ነው መስዋዕት መክፈል አለባችሁ። ትንሽ ብር ከፍላችሁ በቃ የሚሰራ ንግድ ፍቃድ ይሰጧችኋል። እሱን ተቀብላችሁ በሳምንት በሁለት ሳምንት እዚህ ጋር ኤዲት የምትለው እዚህ ጋር ኢንኮምፕሊት የመጀመሪያ እዚህ ጋር ታስገባላችሁ። ካልሆነ በፍጹም አይከፍትላችሁ። ከዛ ሁለተኛው ደግሞ እንዴት ነው? እዚህ ጋር ሁለተኛው ላሳያችሁ መስራት ስለምንችል በናሽናል አይዲ መሰራት ስለምንችል ሁለተኛው ደግሞ እዚህ ጋር ኢንኮምፕሊት የሚለው እዚህ ጋር አያችሁት። እዚህ ጋር ምንድነው አሁን ያመጣልኝ የዩኤስኤ ነው። ስለዚህ እኛ ወደ ኢትዮጵያ ለመቀየር ከፈለጋችሁ እዚህ ጋር ፕሮቭድ ገቨርንመንት ኢሹድ አይዲ ናምበር ኢንስታይድ የሚለው እዚህ ጋር እሱን አንድ ጠቅስ ታደርጉት ይቀየርና ዩኤስኤ ነው ያለው። አሁን እዚህ ጋር እንዳትወዛገቡ አጭር ቃል ነው ያደረጉት። ስለዚህ ኢቲ የሚል ነው የምንፈልገው። ኢቲ ማለት ኢትዮጵያ ነው። ኢኢ ደግሞ ኢስቶኒያ ነው፣ እንዳትሸወዱ። እዚህ ጋር ኢአር ደግሞ ኤርትራ ነው። ስለዚህ ኢኢ የሚለው እንዳይሸውዳችሁ። እኛ ኢቲ ነን። ኢቲ የሚለውን ነው የምንፈልገው። እሺ ይኸው እዚህ ጋር ኢቲ ኢትዮጵያ ማለት ነው። ስለዚህ አሁን ምንድነው የምናደርገው? የናሽናል አይዲ አስገባለሁ። ከዛ ሰሚት አደርጋለሁ። ሊድ ባንክ ግሬን ተጠቀምን። የግሬን ተጠቀማላችሁ። ከዛ እዚህ ጋር ሁሉ ሞልቶ የቀረው ምንድነው? እዚህ ጋር ኢንኮምፕሊት ያለው እዚህ ጋር ፈረጅ ዲጂታል በሚባለው ቢዝነስ አካውንት ዲጂታል ቢዝነስ፣ ከዛ ሲንግል ሜምበር ኤልኤልኤስ በሚባለው ዩናይትድ ስቴትስ ታክሲ አይደንቲፊኬሽን ናምበር ነው የቀረን። እሱን ደግሞ እንዳልኳችሁ እንዴት ነው የምናገኘው ካላችሁ እኔ ኦርደር አድርጌያለሁ። ኦልሬዲ ሲደርስልኝ ነው። ቅድም እንዳሳያችሁ ኦርደር የምታደርጉት አልኳችሁ እንትን ማድረግ ትችላላችሁ ብያቸዋለሁ። በዚህኛው በቢዚ የሚለው ቤዚ የሚለው በዚህኛው ይቀላል። ሌሎቹ ውድ ናቸው። የተሻለው ይሄኛውን ነው። ይሄኛው በተጠቀሙ ይመረጣል። ምክንያቱም ሌሎቹ ብራቸው ብዙ ነው። ስለዚህ ይሄኛው ተጠቅማችሁ ኦሪጂናል ንግድ ፍቃድ ያላችሁ ዩናይትድ ስቴትስ ትቀበላላችሁ ማለት ነው። ግን ስትሞሉ አደራ ኢንፎርሜሽን እዚህ ጋር ስትሰጧቸው ማለት ነው አንድ አይነት ኢንፎርሜሽን ስጧቸው ከዛኛው ጋር ከሞሉት ጋር ማለት ነው። ከሞላ ነው ጋር አይደለ? እዚህ ጋር ኢንፎርሜሽን እነሱ ስትሰጧቸው ነው ክሬት የሚያደርጉት። በዛ ልክ ክሬት ያደርጉላችኋል፣ ሄዶ ያስጨርሱላችኋል ማለት ነው። እዚህ ጋር ሆነን ንግድ ፍቃድ ያስወጡልናል ማለት ነው። ንግድ ፍቃዱ ደግሞ ምንድነው? እዚህ ጋር 3 ዊክስ ይላል። ፍሪ ነው። ምንድነው? ለአስተዳዳሪው እዛ ላለው ከተማ መከፈል ስላለበት እንከፍላለን ማለት ነው። የሚከፍለው ደግሞ ማነው? እኛ ነን ማለት ነው። ሌሎች ግን ምንድነው? አመታዊ አለ። ከዛ በየወሩ ይቆርጧቸዋል። ይሄኛው ግን በዚህ የሚለው ግን በጣም እንትን ነው። ከዛ ምንድነው የምታደርጉት ብያቻለሁ? ኤልኤልሲ ብላችሁ ስቴት ዋይሚንግ ነው የምታደርጉት። ሌሎቹ ውድ ናቸው። ሌሎቹ እነ አላስካ፣ አሪዞና ምናምን ካረጋችኋቸው ውድ ናቸው። ካሊፎርኒያ ዋይሚንግ ግን ተራራና እንትን ያለበት ላይክ ይሄ እንትን ፏፏቴ እንትን ምናምን ወንዝ ምናምን የሚበዛበት ስቴት ማለት ነው። አይ ቲንክ እንደዛ ነው። ስለዚህ ዋይሚንግ ነው የምትመርጡ። ኤልኤልሲ ማለት አድርጋችሁ ዋይሚንግ። ከዛ ስታንዳርድ ፕሪሚየም እንዳታረጉት፣ ፓሲክ ይበቃችኋል። ስለዚህ እዚህ ጋር ሬጂስተር ኤጀንት የሚለው 3 month ፍሪ ነው፣ 1 month ፍሪ። ቨርቹዋል አድሬስ ማለት ደግሞ የራሳችሁ አድሬስ ይሰጣችኋል። ከዛ ኦንላይን አክሰስ ዳሽቦርድ፣ ቢዝነስ ባንክ አካውንት ኦፊር፣ የቢዝነስ አካውንትም ይሰጧችኋል። ከዛ እዚህ ጋር ኤስክሮፕ ኤሌክሽን ፊሊንግ ኤአርኤስ ፎርም ይላል። $50 ቶታል $103 ማለት ነው። ከዚህ ያነሰ የምታገኘው አይመስለኝም ካላችሁ። ግን አሁን እያስገደድኳችሁ አይደለም፣ ግን ስትሪፕ ኢትዮጵያ ውስጥ እንደሚሰራ ለማሳየት ነው። የሚሰራበት ምክንያት ደግሞ እየነገርኳችሁ፣ ግሬ አካውንት ካላችሁ፣ ከዛ ኤልኤልኤስ ደግሞ እንደዚህ የምታወጡበት ብር ካላችሁ።
አብዛኛው የዓለም ሰው የሚጠቀሙ በዚህ ነው። ከኢሮፕ ውጭ ያሉ ሰዎች አፍሪካውያን፣ ናይጄሪያ ዩቱብ ላይ ማየት ትችላላችሁ፣ ጎግል ማድረግ ትችላላችሁ። በኤልኤልኤስ ነው። ኤልኤልኤስ ማለት በቃ ዋይሚንግ እዛ ያለው ሰው ያስጨርስልናል ድርጅት ማለት ነው። የራሳችን ንግድ ፍቃድ ይሰጠናል። ካልሆነ በፌክ እንትን ምናምን እገባለሁ ካላችሁ ከፔፓል የበለጠ ሴኩር ናቸው እንትኖች ስትሪፕ። ስለዚህ እስከ መጨረሻ ነው የምታጡት። እና ድጋሚ የምነግራችሁ አሁንም የምትፈልጉት ከሆነ ስትሪፕ እና አካውንት ኢትዮጵያ ውስጥ የሚሰራ እንደሆነ ለማሳወቅ ነው። የምትፈልጉት ከሆነ ነው። ከዚህ ኤልኤልኤስ ታወጣላችሁ። ከዛ ታክስ ሲሰጧችሁ የታክስ የንግድ ፍቃዳችሁን ቁጥራችሁ አውጥታችሁ እንዳሁኑ ኮምፕሊት አንድ ብቻ ነው ይቀራል። እኔ ኦርደር ያደረኩት እስኪመጣልኝ ከዛ እሱ ጋር አስገብታችሁ በቃ ከዛ መቀበል ነው። ከየትኛው ከድሮፕ ሺፒንግ ከየትኛውም ከፈለጋችሁ ይመስላል። ገብቼ ማሳያችሁ ደስ ይለኝ ነበር። ያው ኦልሬዲ አልመጣልኝም፣ ግን ኢትዮጵያ ውስጥ መስራት እንደሚችል ለማሳየት ነው።